ዛሬ በዚህ ቪዲዮ የሚገራርሙ ሾርት ቪዲዮ ሊሆን ይችላል፣ ሎንግ ቪዲዮ ሊሆን ይችላል፣ ለዩቲዩባችሁ እንዴት አድርጋችሁ መስራት እንደምትችሉ በዚህ በኤአይ አሳያችኋለሁ። ይሄ ኤአይ እንግዲህ የሚገርም ኤአይ ነው። ግሮክ ይባላል። በጣም የሚገርም ነው። እንደምትመለከቱት የፈለጋችሁትን ቪዲዮ ጄኔሬት ማድረግ ትችላላችሁ። ሎንግ ሊሆን ይችላል፣ ሾርት ቪዲዮዎችን ሊሆን ይችላል። በነፃ ነው የምትሰሩባቸው። ከእናንተ የሚጠበቀው ፕሮንት ማዘጋጀት እና መጻፍ ብቻ ነው ማለት ነው። እሱንም ደግሞ እድሜ ለቻትጂፒቲ ላይ ገብታችሁ መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። እንደምትመለከቱ እኔ ብዙ ቪዲዮዎችን ጄኔሬት አድርጌበታለሁ ማለት ነው። ቀጥታ የሚጠበቅባችሁ ከሰራችሁ በኋላም ዳውንሎድ አድርጋችሁ ቀጥታ መጠቀም ነው። እዚህ ቦታ ላይ እንደምትመለከቱት ዳውንሎድ አለ። ዳውንሎድ አድርጋችሁ እዚህ ቦታ ላይ ገብታችሁ ቀጥታ አፕሎድ የምታደርጉት ማለት ነው። ስለዚህ ከናሰራሩ ዌብሳይት ውስጥ እንዴት ነው የሚለውን የማሳያችሁ ይሆናል። እንግዲህ ዌብሳይቱ እንደምትመለከቱት ክሮክ ብላችሁ መግባት ነው ማለት ነው። ክሮክ ብላችሁ ከገባችሁ በኋላ እዚህ ቦታ ላይ አማራጮችን ያመጣላችኋል። እነዚህ አማራጮች ኢሜጅ የሚለው ውስጥ ገብታችሁ እንግዲህ የእናንተን ፕሮንት መጻፍ ብቻ ነው የሚጠበቅባችሁ ማለት ነው። እንደምትመለከቱት የቮይስም አለው። ነገር ግን ኢሜጅ የሚለው ስትገቡ ኢሜጅ ያመጣላችኋል ማለት ነው። ኢሜጅ ላይ ገብታችሁ እንግዲህ እዚች ቦታ ላይ የፕሮንት መጣፍ ያለችው ወይም ደግሞ ኢሜጅ የምታስገቡበት አለ። እዚህ ቦታ ላይ ደግሞ ወደ ላይ እንደዚህ አድርጋችሁ ማለት ነው እችን አንድ ጊዜ ክሊክ ታደርጉባታላችሁ ማለት ነው። እዚች ላይ ክሊክ ስታደርጉ ሌላ እዚህ ቦታ ላይ አማራጭ ያመጣላችኋል። እንደምትመለከቱት እነዚህን አማራጮች መጠቀም ትችላላችሁ ማለት ነው። እንደምትመለከቱት ይሄኛውን በስልክ 2 በ3 እና 3 በ2 ይላችኋል። በ3 በ2 ታደርጉትና ነገር ግን 16 በ9 አድርጋችሁ ለዩቲዩብ ከሆነ ለቲክቶክ ከሆነ የሚለውን እዚህ ቦታ ላይ ትጽፉለታላችሁ ማለት ነው። ከዛ በኋላ እዚህ ቦታ ላይ ፕሮንታችሁን አንጥታችሁ ማስገባት ብቻ ነው የሚጠበቅባችሁ። እዚህ ቦታ ላይ እንደምትመለከቱት አሁን ወደ ቻትጂፒቲ ልሂድና ቻትጂፒቲ ላይ የራሴን ፕሮንት ማንጣት እችላለሁ ማለት ነው። እዚህ ቦታ ላይ የጻፍኩትን ፕሮንት ላንጣ። እንደምትመለከቱት እዚህ ቦታ ላይ የጻፍኳቸው ፕሮንቶች አሉኝ። እዚህ ቦታ ላይ በፕሮንት መልክ ታዘጋጃላችሁ ማለት ነው። እንደምትመለከቱት አሁን የመጀመሪያው ምን አልኩት? እዚህ ቦታ ላይ እንደምትመለከቱት ራይት አውቶ ሄር ካቲንግ ማሽን ሜል ኤንድ ፊሜል 400 ወርድ ጻፍልኝ አልኩት። ያን 400 ወርድ እዚህ ቦታ ላይ እንደምትመለከቱት ጻፈልኝ። ይሄንን ደግሞ ክሬት ኢሜጅ ፕሮንት ፐር ሴንስ አልኩት። እንደምትመለከቱት በፓራግራፍ መልኮች እንዳዘጋጅልኝ አዘዝኩት። ስለዚህ እነዚህን ያዘጋጀልኝን ፕሮንቶች እየወሰድኩ እዛ ማስገባት ብቻ ነው። ለምሳሌ እንደምትመለከቱት ይሄንን አንድ ጊዜ ኮፒ አድርጌ ምን አድርገዋለሁ ማለት ነው ወደዚህ ወደ ዌብሳይቱ ወስደዋለሁ። እዚህ ዌብሳይት ላይ ነው ክሮክ የሚባለው ውስጥ አስገባዋለሁ። እዚህ ቦታ ላይ እንደምትመለከቱት ይሄንን እዚህ ቦታ ላይ መጥቼ ፔስት አድርገዋለሁ ማለት ነው። እንደምትመለከቱት ፔስት አድርገውና እዚች ቦታ ላይ ጫንና ቪዲዮን ጄኔሬት እንዳደርግልኝ አድርገዋለሁ ማለት ነው። እንደምትመለከቱት አሁን እዚህ ቦታ ላይ ጄኔሬት እያደረገው ነው ማለት ነው። እንደው ጄኔሬቲንግ ይላችኋል እዚህ ቦታ ላይ። እዚህ ቦታ ላይ ደግሞ ፐርሰንት ይቆጥራል ማለት ነው። ስለዚህ በዚህ ቦታ ላይ ምን ያደርግላችኋል? ጄኔሬት ያደርግላችኋል ማለት ነው። እንደምትመለከቱት አሁን ኦልሞስት 58% አካባቢ ደርሷል ማለት ነው። ስለዚህ አሁን ኦልሞስት እየጨረሰ ነው። የ6 ሰከንድ ነው። እነዛን ቪዲዮዎች እንግዲህ የ6 አድርጋችሁ 5 ጊዜ ወይም 7 ጊዜ እንደምትፈልጉት ያህል ታደርጋላችሁ። እዚህ ቦታ ላይ እንደምትመለከቱት አሁን ኦልሞስት ጨርሷል ማለት ነው። ይሄንን እንግዲህ በፈለጋችሁት ማድረግ ትችላላችሁ። ቮይስ ቼንጀር አለ፣ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ቦታ ላይ አሁን ኦልሞስት እየጨረሰ ነው። እሱን እንመለከታለን ማለት ነው። እዚህ ቦታ ላይ ኦልሞስት እየጨረሰ ነው። ኦልሞስት ከታች ጨርሷል። እንደምትመለከቱት የኢንተርኔታቸው ፍጥነት ብቻ ነው የሚወስነው ማለት ነው። ኦልሞስት ያን ያህል ብዙ የሚያዝግ አይደለም። ቶሎ ቶሎ ነው እንደምትመለከቱት እያንዳንዱን ማሽኑን አንጥቶልኛል። እንግዲህ ይሄ አሁን አውቶማቲክ ሄር ካቲንግ ነው። እንግዲህ ጸጉር የምንስተካከልበት አውቶማቲክ ማሽን ነው ማለት ነው። ስለዚህ ይሄንን ነው ያዘዝኩት ማለት ነው። ሙሉ የቪዲዮዎቹን እዚህ ላይ የተመቸኝ በየትኛው መልክ ነው እናንተ ያዘዛችሁት የሚለውን እዚህ ቦታ ላይ ይሄኛውን ትጨኑና ቪዲዮውን ምን ታደርጉታላችሁ ማለት ነው፣ ዳውንሎድ ታደርጉታላችሁ ማለት ነው። እንደምትመለከቱት ይሄንን ነው። ይሄን እዚህ ቦታ ላይ መጥቼ ምን አድርገዋለሁ ማለት ነው። አውቶማቲክ ማሽኑ ይሄን ይመስላል። እዚህ ቦታ ላይ ነው እንግዲህ የጸጉር ስታይላችሁን አስገብታችሁ ምንትን የምትሉት እዚህ ቦታ ላይ ዳውንሎድ የምትላለች እኛዋን አንድ ጊዜ ክሊክ እናደርግና ዳውንሎድ እናደርገዋለን ማለት ነው። ከዛ በሁለተኛም ያለው ልክ እንደዚህ እያደረግን የፈለግንን ያህል እናወርዳለን ማለት ነው። እዚህ ቦታ ላይ አሁን የኛውን ዳውንሎድ አድርጉት እንደምትመለከቱት። ስለዚህ ይሄን ዳውንሎድ ካደረጉ በኋላ ወደ ሁለተኛው ፕሮንት ይገባል ማለት ነው።
እኛ የጻፍንለትን ለምሳሌ ሾርት ስቶሪ ሊሆን ይችላል። ስቶሪያችንን በዚህ መልኩ እናስገባለን። ልክ ምንም እንትን የለውም ተመሳሳይ አሰራር ስለሆነ ማለት ነው። ስለዚህ አሁን ሁለተኛ ፕሮምፕቴንም እዚህ ወጥቼ ይሄኛውን ድራግ አድርጌ ወይም ኮፒ አድርጌ ማስገባት እችላለሁ ማለት ነው። እንደምትመለከቱት አሁን ይሄኛውንም ኮፒ አደርጋለሁኝ እዚህ ቦታ ላይ ሄጄ አሁንም ምን አደርጋለሁ ማለት ነው ቀጥታ ፔስት አደርጋለሁኝ እዚህ ቦታ ላይ አሁንም አፕሎድ አደርጋለሁ ማለት ነው። አሁንም ቪዲዮ ጀነሬት አደርጋለሁ ማለት ልክ በዚህ መልኩ ቪዲዮአችንን ጀነሬት እያደረግን ዳውንሎድ ብቻ ማለት ነው የሚጠበቅብን። የራሱ ፉል ኤችዲ ያለው ሙሉ ያን ያህል የሚከብድ አሰራር አይደለም። እነዚህ ቪዲዮዎች ቀጥታ ካፕከት ላይ ሄደን ምን ማድረግ ነው የሚጠበቅብን ማለት ነው የተለያየ ርዕስ ሰጥተን መስራት ነው። ምን እናስገባላቸዋለን ደግሞ ቮይስ ማስገባት እንችላለን። የራሳችንን ቮይስ ማለት ነው። ይሄን ያለውን ሰብስበን ቮይስ ሪከርድ አድርገን ማለት ያን ደግሞ ጄሚናይ ወይም ደግሞ ጉግል ስቱዲዮ ውስጥ ገብተን የቮይስ ቼንጀር አለ እዛ ውስጥ በቮይስ አድርገን እናስቀምጠዋለን ማለት ነው። ስለዚህ በዛ መልክ አድርገን እኛውን ደግሞ እንመለከታለን። አሁን ላይ ደግሞ እንደምትመለከቱት አሁን ሰውየው እየተስተካከለ ነው የሚያሳየን ማለት ነው። እነዚህን ይሄኛውንም ቀጥታ ምን እናደርገዋለን ማለት ነው እዚህ ቦታ ላይ መተን ዳውንሎድ እናደርገዋለን ማለት ነው። ዳውንሎድ እናደርጋለን ይሄንንም እዚህ ቦታ ላይ መተን ማለት ነው። ከዚህም ካልተመችን ደግሞ እዚህ ቦታ ላይ አማራጮችን ያመጣልናል ማለት እንደምትመለከቱ አሁን ዳውንሎድ አድርጎታል። እዚህ ቦታ ላይ ደግሞ አማራጮች አሉ። እነዚህን አማራጮች ከፍተን ማየት እንችላለን። ቀጥታ ደግሞ አሁን ወደ ሁለተኛው ፕሮምፕት ሶስተኛው ፕሮምፕት እንገባለን። ስለዚህ እያደረግን አጠቃላይ ያሉትን ፕሮምፕቶች እንደምትመለከቱት ውሜን ነው ደግሞ እዚህ ላይ ሄር ስታይል ሎንግ ሄር ያላት ምናምን እያለ እንደምትመለከቱት አሁን ይሄንኛውንም አመጣሁ ማለት ነው። እዚህ ቦታ ላይ አስገባዋለሁ። ሌላ ነገር የለውም። ከዛ እነዚህን ቪዲዮዎች ሰብስቤ ምን ማድረግ ነው የሚጠበቅብኝ ማለት ነው መልቀቅ ነው የሚጠበቅብኝ ማለት ሾርት ሊሆን ይችላል፣ ስቶሪ ሊሆን ይችላል። ሾርት ስቶሪ ለምሳሌ ንግግር ዲያሎግ ሊሆን ይችላል። እናንተ እንትን የምትሉት ፕሮምፕቱን ብቻ መስጠት ነው የሚጠበቅባችሁ። ከዛ እሱ ጄኔሬት ያደርግላችኋል። ምንም ዋተር ማርክ የለውም። እያንዳንዱ ቪዲዮ አሳያችኋለሁ እዚህ ከፍቼም ከፈለጋችሁ ማለት ነው። ዋተር ማርክ የሚባል ነገር የለውም። እዚሁ ላይ ይሄኛውን አሁን ከፍተን እንመለከተዋለን ማለት ነው። እንደምትመለከቱት ምንም ወተር ማርክ የሌለው ቪዲዮ ነው የሚሰጣችሁ ማለት ነው። ቀጥታ ዳውንሎድ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። እንደምትመለከቱት ወተር ማርክ የሚባል ነገር የለውም። ስለዚህ በጣም አሪፍ ነው። አሁን ላይ ኦልሞስት ጄኔሬት እያደረገው ነው። ይሄኛውንም እንግዲህ ረጅም ጸጉር ያላት ሴት ምናምን ነው የሚለው የሶስተኛው ፕሮምፕት ማለት ነው። እዚህ ቦታ ላይ ኦልሞስት እንደምትመለከቱት ማሽኑ ይገባል በዚህ መልኩ። ስለዚህ ይሄኛውን ምን አደርጋለሁ ማለት ነው እዚህ ቦታ ላይ መጥቼ አውቶማቲካሊ ዳውንሎድ አደርጋለሁ ማለት ነው። ልክ እንደዚህ እያደረኩኝ ሁሉንም አወርዳለሁ ማለት ነው። ሁሉንም ፕሮምፕቶችን አወርዳለሁ ማለት ነው። ከዛ ምንድነው የሚጠበቅብኝ እነዚህን ሰብስቤ ደግሞ ካፕካት ላይ ወስጄ እንትን ማለት ብቻ ነው የሚጠበቅብኝ ማለት ልክ እንደዚህ እያደረጋችሁ እያንዳንዱን ፕሮምፕት የማስገባት ብቻ ነው እንደምትመለከቱት። አሁን ደግሞ ይሄን አመጣለሁ ማለት ነው። እዚህ ቦታ ላይ መጥቼ አሁንም ኢሜጅን ፕሮምፕት የማስገባት ብቻ ነው የሚጠበቅብኝ ማለት ነው። እንደምትመለከቱት በዚህ መልኩ አሁንም ጄኔሬት ያደርግልኛል ማለት ነው። ኦልሞስት ያን ያህል ምንም የሚወስድባችሁ ነገር የለም። እዚህ ቦታ ላይ መጣችሁ ያው ዳውንሎድ ማድረግ ነው እንደተለመደ የሚጠበቅብን ማለት ነው። አሁንም እዚህ ቦታ ላይ ማሽኑን አጠቃላይ ኦፕሬቲንግ ሲስተሙን ያሳያችኋል ማለት ነው። ስለዚህ እዚህ ቦታ ላይ መጣችሁ ይሄኛውንም ዳውንሎድ ታደርጋላችሁ ማለት ነው። ጄኔሬቲንግ እያለ ነው። ኦልሞስት ጨርሷል። ታችኛው አማራጮችን አንጥቶልናል። እዚህ ቦታ ላይ የቀረው አለ ፐርሰንት አሁን ላይ ኦልሞስት ጨርሷል ማለት ነው። እዚህ በቪዲዮ መልክ ነው የሚያመጣልን። እንደዚህ እያደረግን ሙሉ ምን እንላለን ማለት ነው እንጨርሳቸዋለን ማለት ነው። እንግዲህ ዘመኑ የቴክኖሎጂ ነው። በዚህ ቴክኖሎጂ ደግሞ በጣም ሾርት ቪዲዮዎችን በተለይ ብዙ ቲክቶክ ላይ የታችሁ ከሆነ የሚለቀቁ በኤአይ የሚለቀቁ ቪዲዮዎች አሉ። በጣም ብዙ እይታ ያላቸው በሚሊየን እስከ ቢሊየን ድረስ የደረሱ እይታዎች ያሉት ቪዲዮ አለ። አሁን ላይ ዘመኑ ረቋል። እንደምትመለከቱት ማሽኑን እንደምትመለከቱት ልክ በዚህ መልኩ ነው የማሽኑን ነው እዚህ ቦታ ላይ እንደምትመለከቱት ኢየሱስ ጸጉር እንግዲህ እንትን ሲል ማለት ነው። ስለዚህ ይሄኛውን ቪዲዮ እናደርገዋለን ማለት ነው። ዳውንሎድ እናደርገዋለን ማለት ነው። እዚህ ቦታ ላይ መጣ እቺ ዳውንሎድ የምትለውን አንድ ጊዜ እናካታለን። ከዛ እዚህ ቦታ ላይ ዳውንሎድ አድርገዋል ማለት ነው። ይሄኛውን የተሻለ ነው ያለው። ስለዚህ ይሄኛውን ዳውንሎድ አድርገነዋል። አሁንም
ወደ ፕሮምፕታችን እንገባለን ማለት ነው። ወደ ሌላ እንገባለን። እዚህ ቦታ ላይ መጠን አሁን 5ኛ ላይ እንደምትመለከቱት አሁን ሸለለን የሚል የምንለውን አንድ መምረጥ እንችላለን። ወደ 6ኛ 5ኛ አካባቢ ደርሰናል። ቪዲዮ እንዳያዘጋጀ ያው ብዙ እንዳይረዝም ለማድረግ እሞክራለሁ ማለት ነው። እዚህ ቦታ ላይ መጥቼ አሁንም ይሄኛውን በዚህ መልኩ ቴስት አድርጌዋለሁኝ። እንደዚህ እያለ ያው ይቀጥላል ማለት ነው። ሙሉ ቪዲዮውን ለእናንተ እንዳይረዝምባችሁ ከዚህ በኋላ የማሳጥረው ይሆናል ማለት ነው። ኦልሞስት ይሄኛውም አሁን እየጨረሰ ነው። ልክ በዚህ መልኩ እናደርግና እንደሚጠበቅብን ማለት ነው። ያው ካፕከት ላይ እንደተለመደ ኤዲት ማድረግ ነው። በቃ ኤዲቲንግ ስራ ብቻ ነው። ምንም ቪዲዮ በምን አይዲያ ለስራ ማለት የሚጠበቅብን ነገር የለም። በቃ የራሳችን ፕሮምፕት ብቻ ነው። በቃ እንደዚህ የሆነች ሀሳብ ብቻ ነው የምንሰጠው። እዛችን ሀሳብ ይዘን መጠጋት ነው ወደ ኤአይ። እንደምትመለከቱት አሁንም ኦልሞስት ጨርሶታል ማለት ነው። ስለ እምነት ሊሆን ይችላል የምትሰሩት። አንዳንድ ኤዲት ማድረግ ያለባቸው ነገሮች አማርኛው ላይ የሆነ የምትጠነቀቋቸው ነገሮች ካሉ እነዛን ነገሮች ብቻ መጠንቀቅ ነው የሚጠበቅባችሁ ማለት ነው። ስለምታስቡት ነገር መጻፍ ብቻ ነው የሚጠበቅባችሁ። ከዛ በኋላ የኤአይ ስራ ነው። አሁን ደግሞ ማሽኑ ላይ እንደምትመለከቱት በዚህ መልኩ